መኪና ነፍስ ተክሜት ይችላል አብርሽ እንዴት ነህ አይደለም ሰላም ናችሁ ይባላል እንዴት ነው እንዳያችሁ አጣቀሽ ምን የምታገኝ ቢሆንስ ሃይ ሰላም ነው ወይ አብርሽ አለች ችግር አለ ሰላም ነው ወይ ብላ ከሰው ጋር ደግሞ እንኳን ሰላም ነው እንዴት ናችሁ በቂ ነው አይደበቅባት መኪናውን በቃ ሌላ ሰው እየነዳላት ነው ታምሳቱ ደውይ ደግሞ ያንተሰኔ የሚያወራው የነበረው ነገር እስኪያስታውሰኝ ምን እያልኩ ነበር ከአውራኝ እባክህ ምን እያወራሁ ነበረ እናንቺ ያወራን ነበር በራሳችሁ ጉዳይ እንደገመጣሽ ሰላም አለች በቃ ሄድክ ቀልብክ እሷ ጋር ሰላም እንዴት ነሽ አልካት ከዛ ከኔ ጋር እያወራህ የነበረውን ታውቀው የጊዜ ሰላም ታውቁ ሄድ ግዴታ በጣም እኔ ገመደውሽ እኮ መታሽ ታቅበኝ ደግሞ ምን ልትሆኝ ነው ታቅብ ይሻለኛል እንደዚህ ምናምን እያለች መኪና እየነዳሽ ከምታይ ውስጥም አንድ ሀሳብ ነው ያንተ ደግሞ እንትን ማለት ቁም ነገር እያወራህ ከሆነ ቁም ነገር እያወራሁ ነው አላይሽም አይነት ስታፋል ቤታን ታጥፋ ራሱ እያየችው ነበረ ይቺ ደግሞ ትልቅ ሰው ማለት ነው የበኩ ትልቅ ሰው ሲሆነች ቢያንስ እኔ ከኔ ጋር ማቻታውሽና በቃ ሰላም ነው ብለሽ ማለት ነው በጣም ኦቨር ተናደ እሷ ፍላጎቷ እንደዛ አይመስልም ደግሞ ቆንጆ ነገር ማለት ቀይ ናት ምናምን አላማ ለሰይና እኔ ሰው ሰላም ማለት ማለት እነቤቴ ነካበት ያው ተሯል እንዴ ማበለው እኔ አጥብልሃለሁ በቃ ጀመርበት ወይ ማይደቅ ነገር አትከደም እንዴ መኩሪያ አንድ ሰው አይተካም እቺ ተመልሳ ብትመጣ ክብሯን ይዛት ይረፈለች አርናቂ ነኝ አፍሪካ ብላ አታልፉም እንዳታስመክ ያልኩሽ ነው ልጅ ደግሞ ተስመክኛለሽ አላወኩም እኮ ይታ በቃ እሺ ለማንኛውም ጋይስ የነበረን ቆይታ ይሄንን ይመስል ነበረ አሁን ማለት ነው ቅጣት ተከጀለች ትናንትና ጠፋሽው ነገር አሁንም ላጠፋሽው ነገር እንታረጊልኛለሽ መሰለሽ የምፈልገው ሆቴል እራት ግብዣ አድርጊልኝ እንደዚሁ እንዳማረብሽ እኔም እንደዚሁ እንዳለው ፈልገው ምግብ እንደባለፈው ደግሞ ቅጣቱ ቀለለብኝ ቅጣቱ ቀለለ እርግጠኛ ነሽ መጋበዝ ፍሌርን ምግባግዛው ይቀለላል ቀለላ ጋይስ ነገር እያሰብን ጻፉልኝና ሌላም ቀን እንድቀጣት ማለት ነው ኮሜንት ላይ ጻፉልኝ ለሌላም ጊዜ እንዲሆነኝ እየተቀጣው ሳይሆን እየተደሰትኩ ነው ያለው ፋንታስ ጋር ብትገባ ሶ ደህና ቅጣት መቅጣት ይችላል ነው እያስባለሁ ናሽ በእንግዲህ ለማንኛውም ፋሚሊዎቻችን የነበረን ቆይታ የሚመስል ነበረ ሰላም ነው ሁሉ ነገር ቺፕስ አድርገነዋል ባይ እንወዳችኋለን